ወንድሜም አይደለም። ሀቢባ ካለብኝ እከፍላለሁኝ በየትኛውም መንገድ በምንም መልኩ ብዙ ብር ነው ያለባት ከጅምሩ ማለት ነው። እና በጣም ካለብኝ ሰርቼ እከፍላለሁ። ፓስፖርት እና ካንስሌሽን ወረቀት ስጠኝ፣ ችግር የለውም። ካለብኝ ተሳስበን በህዝቡ ተሳስበን እከፍላለሁ። እየሰራው እከፍላለሁ። ያሳከምከኝ ገንዘብ እከፍላለሁ። ያለባት ጋ ምንድን ነው? አንተ ቤት እያለች የበላችበት የጠጣችበት እና የታከመችበት ነው። ሌላ ለምን ጉዳይ ሱቅ ላይ እያለች ያለ ደግሞ መረጃ ያምጣ። አንድ ብር አልጠፋበትም። ያው እሺ፣ ቀጥታ ምን ተደርጋለች? እየሰማነት ነው። የምንድን ነው ብሩ? አይ ሜቢ ምንድነው በመጀመሪያ ደረጃ የተሰራላት ቤት አለ ኢትዮጵያ ላይ ሜቢ ምክንያቱም መነሳት ካለበት ማለት ነው። እና እዛ የተሰራላት ቤት አለ፣ ለሱ የወጡ ወጪዎች አሉ፣ ሰርታ ትከፍላለች በሚል ማለት ነው። ከዛ በመቀጠል ደረጃ ለሕክምና ብዙ ወጪዎችን አውጥቻለሁ፣ በጣም ብዙ ወጪዎች። ከዛ በመቀጠል ደረጃ ደግሞ ምንድነው ለአመት ከምናምን ስራ አልሰራች። ምክንያቱም ላልሰራችበት የሕክምና ማስረጃ ማቅረብ ይቻላል። ምክንያቱም ማስረጃዎችን አቅርቤ ማስረጃዎቹ አሳማኝ ካልሆኑ በአንቺ ፍርድ ትክክለኛ የሚፈረደውን ፍርድ እቀጣለሁ ማለት ነው። ያለው ነገር የለም። ኦኬ እሺ፣ ማስረጃ ቤት በስሟ እንዳላት ማስረጃ ልታቀርብልኝ ትችላለህ? እንደሰራህላት በስሟ አይደለም እዛ ጋር መሬት ቤተሰቦቻ ምክንያቱም እንደዚህ እንደ ከተማ ካርታና ፕላን ምናምን የለም። እዛ ላይ ምንድን ነው ፋዘራችን መሬት ለሌሎቹ ለእኔ ያው ስለማልፈልግ የራሴ ምንነት ብዙ ነገር ስላለ መሬት እንዲሰጣት ተደረገ። ወጪዎቹን የሁለት እህቴንና የእሷንና የእህቴን ለወንድሜ ቤት እንዲሰራ አድርጊያለሁ። ነገር ግን ያኛው ብር አልተመለሰልኝም እስካሁን ድረስ። ያ ብቻ ሳይሆን መታ ለአመት ከምናምን ስራ አልሰራች። ለአንድ አመት ከምናምን ትክክለኛውን ቀናትን ቢቀር ለአመት ከ2 ወር ስራ አልሰራች። ለአንድ አመት ከ2 ወር አካባቢ ስራ አልሰራች። ስለዚህ እነዚህ ሰዎች ተሳትፎ ካለብኝ ችግር የለውም፣ ቤቱም ይቅር ችግር የለውም፣ ቤቱም ይቅር። ነገር ግን ለአንድ አመት ከ2 ወር ስራ አልሰራች። ለአንድ አመት ከ2 ወር በህክምና ላይ ነው ያሳለፈችው። ለህክምና የወጣሁት ወጪ መታሰብ አለበት። ምክንያቱም ማስረጃዎች ደግሞ እኔ ባወራሁት ሳይሆን በሰነድን ጭምር አቅርቤ፣ ምክንያቱም ሆስፒታል የሰጠውኛል ብዬ ተስፋ አደርጋለሁ። ያወጣቸው ወጪ የታዘዙት መድኃኒቶች ስለሚኖሩ ማለት ነው። ሂጄ ነበረ በነገራችን ላይ ዛሬ እራሷ መምጣት አለባት ስለተባለች እሷ መታ አይዲዋን ይዛ ሂዳ እንድታወጣ ፈልጋለሁ ማስረጃዎቿን። ብሞት አልመጣም። እዳ ቢኖርብኝ ከአንተ ጋር ሙች አብሪ ሚዩት ነሽ። መቅደስ አንድ ነገር ልንገርሽ፣ አዳምጪ። አሁን ይኸውልሽ ያለፈው ነገር አልፏል። አንቺ ራስሽ ለእስክንድር ወንድምሽ ለሕክምና በጣም ብዙ ወጪ እንዳወጣለት ነግረሽው እስክንድራውን መስክሯል አይደል? ስለዚህ በቃ እሱ ለአንቺ ብዙ ወጪ አውጥቷል፣ አሳክሞሻል፣ ብዙ ነገር አድርጎልሻል። በእርግጥ ወንድም ግዴታው ነው እህቱን ማሳከም ግዴታክ ነው፣ የወንድምነት ግዴታህን ነው የተወጣኸው። ስለዚህ ከስር ያታውሪ፣ ዝም በይ፣ ሚዩት እንዳትደረጊ፣ ጸጥ በይ። አንተ እንደ ወንድም እህትህን የማሳከም ግዴታ አለበት። የወንድም ኃላፊነትም ግዴታም ነው። ወንድማዊ ግዴታህን ነው የተወጣኸው። አይደለም ለእህትህ ለስጋህ ለባዳ የምትተርፍ ሰው ነህ። ስለዚህ ከአንተ ይለፍ። ታላቅ ወንድም ነህ፣ እሷ ልጅ ናት አልበሰለችም። ከአንተ ይለፍ፣ በቃ ተዋት። ያወጣከውን ሁሉ ይቅር በላት። ፓስፖርቷንና ካንስሌሽኑን መቼ እንደምትሰጣት ብቻ ቀን ይቅርታ ንገረን። አንቺ ደግሞ መቅዲ ይቅርታ ወንድሜ ብለሽ ይቅርታ በይው። ታላቅሽ እኔ ሀቡዬ፣ እኔ አንድ ነገር የምትረጅኝ እኔ እንኳን ይቅርታ ነውና ሌላ ነገር አደርጋለሁ፣ የምትሉኝን ነገር አደርጋለሁ። እኔ ባለውለታ አይደለም ብዬ አይደለም፣ ግን በቃ እንዳታለቅሽ። በቃ አሁን ያለፈው አልፏል። ኦኬ ይኸውልሽ ልንገርሽ፣ 5 ሳንቲም እንዳትጠይቂ ከዚህ በኋላ 5 ሳንቲም ያለኝ እሱ ጋር ብለሽ እንዳትጠይቂ። ስሙን በፍጹም እንዳታነሺ። ይቅርታ ወንድሜ በይው። እሱ ደግሞ በዚህ ቀን ፓስፖርቷና ካንስሌሽኗ እሰጣለሁ። አንቺ ሄደሽ መውሰድ ከፈራሽ እኔ ሰው ልኬ ተቀብለው
አንቺ ጋር እንዲያደርጉልሽ አደርጋለሁ። እኔ ሀቡ እኔ መቼም ቢሆን ይቅርታ እንደማያደርግልኝ ያውቃለሁ፣ ግን ይቅርታ እንደማያደርግልኝ ያውቃለሁ። እኔ ግን ይቅርታም ሲያንሰኝ ነው እንደማያደርግልኝ ያውቃለሁ። እሱ በተአምር ይቅርታ እንደማይቀበለኝ ያውቃለሁ። ግን እኔ የምፈልገው ገንዘብ አይደለም። ካንስሌሽን ስጠኝ፣ ገንዘብ ካለብኝ እመልሳለሁ። ይቅርታ እንደማያደርግልኝ ያውቃለሁ። ለምን የማያደርግልሽ? ምን አይነት ከባድ ኃጢአት ሰርተሽ ነው? ምን አድርገሽ ነው የማያደርግልሽ? ለምን አውቃለሁ። እሱን እኔ እና እሱ እንተዋወቃለን። ይቅርታው ይቅርና ካንስሌሽን ይስጠኝ፣ ዕዳ ካለብኝ ያሳከመኝን እመልሳለሁ። ከዛም በኋላ አመሰግናለሁ። ይቅርታ። እሺ ይቅርታ ወንድሜ። እሺ ዕዳ ካለብኝ ዕዳ ይሄን ያክል ዕዳ አለባት ይበለኝ። በእናንተ ማህል ምንም ዕዳ አለቀ። ምንም ዕዳ በወንድምና በእህት ዕዳ ብሎ ነገር የለም። በቃ አንቺ 2 ዓመት አገልግለሽዋል። ቤቱም ሱቁም አገልግለሽዋል። እሱ ደግሞ አሳክሙሻል። ተካካስ አለ። በቃ እንደዛ ከሆነ በአንቺ ማህል ካንስሌሽን በዚህን ቀን ልሰጣት ይበለኝ። ካንስሌሽን አይዴን የማሰራበት ገንዘብ የለኝም። የተወሰነ ገንዘብ ተበድር ያስጀምራለሁ። መቅደስ ጭንቅላቴ ጥያቄ የሆነብኝ እስካሁን ተበደልኩ ስትይ ነበር። አሁን ደግሞ ይቅርታ መቼ የማያደርግልኝ ማለት። ስለዚህ እኛ የማናውቀው አንቺ ትልቅ የበደልሽው በደል እሱን ይቅርታ የማያስደርግ ነገር ምንድን ነው? አንደኛ ሚዲያ ላይ ስለወጣሁት፣ ሁለተኛ ለዘመኔ ስለመሰከርኩ፣ ሶስተኛ እኔን እንደዚህ ብሎ አይጠብቀኝም፣ እንደዚህ ታዋርደኛለች ብሎ አይጠብቅም። ስላዋረድኩት እውነቱን ስላወራው ይቅርታ መቼም እንደማያደርግ አውቃለሁ። አያድርግ። ግን እኔ ዕዳ ካለብኝ እከፍላለሁ፣ ዛሬም ነገም። ግን ካንስሌሽን ዛሬ ነገ ሳይል ቀኑ አልፏል። ይስጠኝ፣ ህጋዊ ልሆን ሰርቼ እከፍለዋለሁ። ችግር የለም። በቃ ይቅር ይልሻል። ወንድም እህቱን ይቅር ይላል ኦፍኮርስ። እና ምንም አይነት ዕዳ የለበትም። እሱም አንቺም ዕዳ የለባችሁ። በቃ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? ይቅርታ በይዋ መጀመሪያ እኔ በጣም ይቅርታ እኔ ያስቀየምኩ ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። ካላደረግኩ ያለብኝን የለሽም ያለው ካለብኝ እከፍላለሁ። ይቅርታ ብያለሁ። በፊትም ጀምሬ እስክንድር እንዳሉ ይቅርታ ጠይቀው ይቅርታዬን አይቀበለኝም። ይህን ያክል ነብሰ ገዳይ አይደለም። ሚዲያ ላይ ያወጣሁት የሚሰማኝ ሰው ስለሌለ በሰው ላኩኝ፣ እሱን ጠየቅኩኝ ምናምን አልሰማኝ አለ። ይቅርታዬን አልቀበልልኝ አለ። ለምን ሰው አይሰማውም ብዬ ሚዲያ ላይ መጣሁ እንጂ እኔ ይቅርታ በጣም ያስቀየምኩት ሁሉ ይቅርታ። በቃ ፍቅር አንተ ትልቅ ሰው ነህ። እሷ ገና ልጅ ናት፣ አልበሰለችም። እና አንተ ልትረዳት ይገባል። አንተ ትልቅ ነህ፣ ታላቅ ነህ። ከአንተ ይለፍ፣ ይቅርታ አድርግላት እና በቃ ፓስፖርቷንና ማንም የለኝም እኮ ግን እኔ እንደዚህ ማለት የሳይሆን ለማስመሰል ምናምን ነው የሚመስለው። ግን በቃ እኔ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? መቼ ነው ህጋዊ መሆነው? መቼ ነው? እኔ እንደ ሰው ሰርቼ መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። ህጋዊ ውኜ መስራት ፈልጋለሁ ከዚህ ሀገር። እሱ ግን ከዚህ ሀገር ብሎክ አድርጎኝ ለማሰናበት ነው የሚጥረው። መቼ ነው የሚሰጠኝ? አቡ ይህም ብቻ አግዙኝ እኮ። እሱ ፓስፖርትና ካንስሌሽን ቢሰጥሽ እኮ ዝም ብሎ ያለ ብር እኮ አይሰራም። ብር አለሽ የምታሰሪበት መኖሪያ ፍቃድ የለኝም። ግን እየሰራው የሆነ እየተበደርኩም እየሰራውም አስጀምራለሁ። እሺ በቃ እሺ ፍቅር፣ አሁን ከአንተ ነው የምንጠብቀው። እንግዲህ 20,000 ህዝብ ለእህትህ ይቅርታ አድርገህ ፓስፖርቷን እና ካንስሌሽኗን እንድትሰጣት እየጠየቀ አቡዬ አሁን መጥቶ ወንድሟ ማለትም አጎቷ አማን መውሰድ ይችላል። በዚህ አጋጣሚ የእሱ እቃም ከኔ ጋር ስላለ እቃውን ሲወስድ ዛሬ አሁን እንደጨረሰ መጥቶ መውሰድ ይችላል። ኦኬ በጣም እናመሰግናለን። ፈጣሪ ያክብርልን። ያው ይቅርታ ብሎ አድርጎልሻል። ፓስፖርትሽና ካንሰሌሽንሽን በአማን ይልክልሻል። አማን ደግሞ ማሄድ ከሆነ እኔ የራሴን ሰው ልክ ተቀብዬ ያለሽበት ድረስ እንዲያደርሱልሽ ማድረግ ይችላሉ። እሺ እሺ፣ አመሰግናለሁ። ምንም አይነት ዕዳ የለባትም። ምረካታል። ምንም አይነት ዕዳ የለባትም። አይ እውነት ህዝቡ ቢያውቀው ደስ ይለኝ ነበር እንጂ እንኳን ይህን ረዳት አለው እንኳን ያለባት መቀበል እኔ ረዳት አለው። ግን ህዝቡ ቢያውቀው ደስ ይለኝ ነበር። ምክንያቱም ለሕክምና ብቻ ምን ያክል እንዳወጣው
ድርሃም ብላለች ራሷ። ለእስክንድር መኪናውን ሽጦ 27,000 ድርሃም አውጥቶ ነው ያሳከመኝ ብላ የተናገረችውን እስክንድር ተናግሯል። እንደውም ድገመው ስትለው አያስፈልግም ብሎካል። እኛ ግን ኦልሬዲ ሰምተነዋል። ስለዚህ ወንድም ደግሞ ለእህቱ ኩላሊቱንም ይሰጣል አይደለም ገንዘቡን። ስለዚህ ምንም አይደለም ለእህትህ ነው ያደረገው። ሁሌም አመሰግነው። ሁሌም እኔ መናገር ፈልጌ አይደለም ሚዲያ ላይ ወጥቼ እንደዚህ ያወራሁት። ለእሱ ይሄ እንደማይገባው አውቃለሁ። ታምሜ እንኳን ወንድ ልጅ እንደ ሴቱ ነው ሲያስለኝ መቶ ትራስ አድርጎልኝ ምናምን እንደሚሄድ ምናምን ውስጥ አውቃለሁ። ሁለታ እንዳለብኝ ግን ምን ላድርግ? ለማን ልናገር? ማን ይስማኝ? ለቤተሰብ ተናግሬ ማን ይስማኝ? ለየች ተናግሬ፣ ለሮዝ ተናግሬ፣ ለሚስቱ ተናግሬ ሳምሪ ልሰማኝ አልቻለችም። እና ሚዲያ ላይ ከአንቺ የመጣሁት እሱ የሚገባው ሰው ሆኖ አይደለም። ግን ምን ላድርግ? አማራጭ ስላጣው ነው። እንደዚህ አይገባውም አውቃለሁ። ኮሜንት የምትሰድቡኝም እውነታችሁን ነው። ግን እንኳን እንደዚህ ላደረገልኝ ነው እና ባያደርግ እንኳን ወንድምሽን አሳልፈሽ ለምን ትሰጫለሽ ብላኛለች ሳምሪ። ሁሉም ሰው ብሎኛል። ግን ምን ላድርግ? አማራጭ የለኝም። በምነው እኔ ካንስሌሽን ህጋዊ በምነው ሰርቼ ራሴን የምቀይር? ህጋዊ ካልሆንሽ ፖሊስ ይዞኝ አገር ቤት ብገባስ? ራሴን ሳልቀይር ሁሌ ከችግር ሁሌ ከጥገኛ ሁኜ መቼ ነው እኔ ሰው መሆነው? ህጋዊ ካልሆን ከባድ ነው ታውቃላችሁ። እና እንደዚህ ላቀርበው የቻልኩት ምክንያት ካንስሌሽን እንዲሰጠኝ ነው እንጂ ብር እንዲሰጠኝ ምናምን አይደለም። በስበው ነው እንደዛ ያልኩት። መኪና ሽጦ ብር ቢያጣም መኪና ሽጦ ስላሳከመኝ እኔ ይሄ አይደለም የከፍለው ውለታው ፈጣሪ ይክፈለው ማለት ነው። አውቃለሁ ሰው ሆኖ ማይሳሳት የለም። አዎ እኔ ስለተሳሳትኩ እንደዚህ ስላወጣሁት እጅግ በጣም ይቅርታ። ግን ይቅርታ አይቀበለኝም ማለት ከተቀበልከኝ ይቅርታ ብያለሁ። አያሽ ባለው አለብሽ ያለው ልጅ ነኝ ተረዳኝ። በፊትም ጀምሬ እኔ ሁሉም ይቅርታ ጠይቀዋለሁ። ይቅርታዬን አይቀበለኝም። ምን አጠፋው? እሺ ወንድ ጋር ተጀናጀው እንኳ አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ደብድበኝ ብዬ ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ የሚያየኝ ምን አድርጌው ነው? እኔ ማንም እንደሌለኝ ያውቃል። ሰው አገር አይዞሽ እኔ ሰው እንዳላለኝ ወቃ ለምንድነው የማይረዳኝ? ለምንድነው ሁሌ ከጎንሽ ነኝ የማይለኝ? በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረግኩኝ? ወይስ ድቃላ ይዤ እኮ አልመጣሁበትም። ምን አደረግኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሆን ምን ይሆን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ፣ ቶሎ ብሎ መቆጣት ምናምን መበሳጭ። መቅደስ አሁን ወደ ኋላ አንመለስም። ጨረስን፣ ዘጋን እኮ። ይቅርታ ተጠያየቃችሁ፣ ይቅርታ ጠየቅሽው፣ ይቅርታሽን ተቀበለ። ምንም ዕዳ የለብሽም ከዚህ በኋላ አለሽ። አንቺ ይቅርታ ማልሽ ፓስፖርትሽና ካንስሌሽን ነገ መቶ አማን ይውሰዳለ። አለቀ፣ ዘጋን እኮ። ተዘገንም ወደኋላ እንደገና